አምስቱ የኢትዮጵያ ቢሊዮነሮች አምስተኛ ከተማ ከበደ በአገራችን ለጨርቃ ጨርቅ የሚሆኑ ግብአቶችንና የተለያዩ አልባሳትን በማምረት ከ41 ዓመት በላይ የቆየ ኬክ የተባለ ድርጅት ያለውና ምርቶቹንም ለሀገር ውስጥና ለጎረቤት ሀገራት በመሸጥ እንዲሁም የተለያዩ የግብርና ምርቶችን ወደ ውጭ ኤክስፖርት በማድረግና በሪል ስቴትና ማኒፋክቸሪንግም ብዙ ሰርቷል። የከተማ ከበደ የተጣራ ሀብቱ እስከ $900 ሚሊዮን ይገመታል። አራተኛ ሳሙኤል ታፈሰ የሰንሻይን ኮንስትራክሽን ባለቤት ሳሙኤል ከ5000 በላይ መኖሪያና የንግድ ቤቶችን በመገንባት ረጅም ዓመታት ስኬታማ የሆነ ኮንስትራክሽን ድርጅት ያለውና አሁን ላይ ደግሞ በዓለም አቀፍ ደረጃ ታዋቂ የሆነውን የማሪዮት ብራንድን በመጠቀም ወደ ሆቴል ኢንዱስትሪው ተቀላቅሏል። የሳሙኤል ታፈሰ የተጣራ ሀብቱ እስከ $1.6 ቢሊዮን ይገመታል። ሶስተኛው ጆ ማሞ የማሞ ካቻ ልጅ የሆነው ጆ ማሞ በአሜሪካ $800 ሚሊዮን ዋጋ ያለው የካፒቶል ፔትሮሊየም ግሩፕ ከፍተኛ ሼር ባለቤትና ከነዳጅ ውጪም በስፖርትና ሪል ስቴት ብዙ ሀብትን ያፈራ ትውልደ ኢትዮጵያዊ ሲሆን አጠቃላይ ሀብቱም እስከ $2.5 ቢሊዮን ይገመታል። ሁለተኛ በላይነህ ክንዴ ባለ ሀብት ከፍተኛውን የግብርና ምርቶችን በተለይም ሰሊጥና የቅባት እህሎችን ወደ ውጭ ሀገር ኤክስፖርት በማድረግ ከ$600 ሚሊዮን በላይ ወደ ኢትዮጵያ ያስገባና ከግብርና ባለፈ በላይነህ ክንዴ ግሩፕ በትራንስፖርት ኮንስትራክሽንና ሆቴል እንዲሁም ማኒፋክቸሪንግ ብዙ ሰራተኞች ያሉትና አጠቃላይ ሀብቱም እስከ $2.7 ቢሊዮን ይገመታል። በአንደኛ ላይ የተገለጸውን ቢሊዮነር ከማየታችን በፊት ድርጅታችን ክብሮም አግሮ ኤክስፖርት ኤጀንትም የተለያዩ የግብርና ምርቶችን ወደ ሁሉም አህጉራት በመላክ ለብዙዎች የስኬት ቁልፍ በመሆን ከ10 ዓመት በላይ በስራው ስኬታማ ስራዎችን እየሰራ ያለ ድርጅት ነው። አድራሻችን ገርጂ አብዲሳ ህንጻ አንደኛ ፎቅ ያገኙናል። አንደኛው ኢትዮጵያዊ ባለሀብት ማን እንደሆነ መልሳችሁን ኮሜንት ላይ ጻፉልን። ከተገለጹት ቢሊዮነሮች በስራውና በስኬቱ የምትወዱት ካለ ሐሳባችሁን ያስቀምጡልን።